ሰላም ጤና ይስጥልኝ ውድ ላፍቶ ኦንላይን ቲቪ ተከታታዮች የለተሰኞ ጥር 4 2018 ዓ.ም ዕለታዊ ዜናዎችን ዘንላችሁ ቀርበናል። እንድትከታተሉን በአክብሮት እየጋበዝን ከዜናዎቹ ጋር ትዝታ ማርሻል አብሬያችሁ ቆያለሁ። ቀዳሚ ወዳደረግነው መረጃ ስናልፍ የንፋስ ስልክ ላፍቶ ክፍለ ከተማ አስተዳደር ለበካኒሳ ጤና ጣቢያ ከ50 ሚሊዮን ብር በላይ የሚገመት የተለያዩ የቢሮ መገልገያ ቁሳቁስ ድጋፍ አደረገ። ድጋፉን ያስረከቡት የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ የጤና ተቋሙ አዲስ ከመሆኑ ጋር ተያይዞ በሰው ኃይልና በግብአት በማደራጀት ረገድ ሁሉም አካላት የመሳተፍ ኃላፊነት እንዳለባቸው ተናግረዋል። ዛሬ የተደረገው ድጋፍም የተቋሙን አገልግሎት አሰጣጥ በማሻሻልና ተደራሽነቱን በማስፋት ጥራት ያለው የጤና አገልግሎት ለማህበረሰቡ ለመስጠት የሚያግዝ ነው ብለዋል። ማህበራዊ ብልጽግና ከሚረጋገጥባቸው አንዱ የጤና አገልግሎት ጥራትና ተደራሽነትን ማስፋት ነው ያሉት የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ኃላፊ አቶ መብራቱ ደሴ ድጋፉ ለቀጣይ ተግባር የሚያነሳሳና የህብረተሰቡን ተጠቃሚነት ለማረጋገጥ ጅምር ውጤታማ ስራ ነው ብለዋል። የክፍለ ከተማው ጤና ጽሕፈት ኃላፊ ወይዘሮ ቅርሰነሽ ደጉ በካኒሳ ጤና ጣቢያ በክፍለ ከተማው አዲስና 9ኛው ጤና ጣቢያ በመሆኑ በሰው ኃይልና በግብአት የተደራጀ እንዲሆን ክፍለ ከተማው እያደረገ ያለው ድጋፍ የላቀ መሆኑን አንስተው ምስጋናቸውን አቅርበዋል። በመቀጠልም የንፋስ ስልክ ላፍቶ ክፍለ ከተማ የመሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት ቅንጅታዊ አሰራርን በማጠናከርና ቀልጣፋ አገልግሎት መስጠት መቻሉን ገለጸ። የክፍለ ከተማው መሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት በ6 ወር የተከናወኑ ተግባራትን አስመልክቶ ሪፖርት ቀርቦ ከተቋሙ ሰራተኞችና ባለድርሻ አካላት ጋር የጋራ ውይይት አድርጓል። በሪፖርቱም ቅንጅታዊ አሰራርና ኢኒሼቲቭ ስራዎች፣ የመልካም አስተዳደር ጥያቄዎችና ቅሬታ አፈታት ስርዓት በመደመር መንግስት እይታ የዘርፎች ምርታ በሚል 6 ግቦች ከመሬትና መሬት ነክ ጉዳዮች እንዲሁም ከመረጃ አደረጃጀት ጋር ተያይዞ የተሰሩ ስራዎች ተካተዋል። በተጨማሪም አገልግሎት አሰጣጥን ቀልጣፋና ግልጽ ለማድረግ እንዲሁም የተገልጋዩን እርካታ ለመጨመር በቴክኖሎጂ አጠቃቀም ዙሪያ የተሰሩ ስራዎች ቀርበዋል። የክፍለ ከተማው የመሬት ልማትና አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፌኑስ ገላና በበጀት ዓመቱ በ6 ወር ውስጥ ዲጂታል ሲስተም በመጠቀም የአገልግሎት አሰጣጥን ለማሳለጥና የረካ ተገልጋይን ለመፍጠር በርካታ አበረታች ስራዎችን መሰራታቸውን ጠቁመዋል። በቀጣይም ከመሬት ሊዝ አገልግሎት ገቢ አሰባሰብና ከመረጃ አደረጃጀት ጋር ተያይዞ ውጤታማ ስራዎችን ለመስራት የሚያስችል ቅንጅት ሊኖር እንደሚገባ ተናግረዋል። በመጨረሻም በንፋስ ስልክ ላፍቶ ክፍለ ከተማ የሰላምና ጸጥታ አስተዳደር ጽሕፈት ቤት ለ6ኛ ኮርስ ለአዲስ ምልምል የሰላም ሰራዊት አባላት የመስክ ላይ የተግባር ስልጠና እየተሰጠ ነው። በዕለቱም የክፍለ ከተማው ሰላምና ጸጥታ አስተዳደር ጽሕፈት ቤት ኃላፊ አቶ ደረጀ ድሪብሳ በመስክ ስልጠናው ላይ ተገኝተው የሰላም ሰራዊቱ ያለበትን ቁመና ማየት ችለዋል። አቶ ደረጀ በፖሊስ አባላት ለ10 ተከታታይ ቀናት እየተሰጠ ያለው የመስክ ስልጠና የሰላም ሰራዊቱ በቀጣይ የህብረተሰቡን ሰላምና ደህንነት ለማረጋገጥ ለሚሰጠው ተልዕኮ ብቁ እንደሚያደርገው ገልጸው የፖሊስ አባላቱ ላበረከቱት የአካል ብቃት እንቅስቃሴ ስልጠና አመስግነዋል። አቶ ደረጀ አክለውም የሰላም ሰራዊቱ በአካል ብቃት ራሱን ብቁ በማድረግ ለምረቃ ፕሮግራም መዘጋጀቱን ጠቁመው የከተማዋን ሰላምና ጸጥታ በማስጠበቅ ረገድ ተጨማሪ ኃይልና አቋም እንደሚፈጥር ገልጸዋል። ለዕለቱ የያዝንላችሁ ዜናዎች ይህን ይመስሉ ነበር። ስለተከታተላችሁን በድጋሚ እያመሰገን በያላችሁበት ሰላም